እንዴ ወይኔ ጉዴ ወይኔ ፖፖ ፎቶ ሰው አለ። ወይኔ ኧረ ቶሎ በል ሄይ ኧረ ቶሎ በል በእናትህ ኧረ ዛሬ ጉዴ ነው። ኧረ ቶሎ በል በእናትህ ቶሎ በል ሸርታቴ ይዞኛል በእናትህ አፍጠርልኝ ቶሎ በል ወይኔ ያለቀልኝ ኡፋይ ተመስገን በመጨረሻም አቢሎ እዚህ የተሰለፍነው የሸማቾች ሰልፍ መሰለ። don't know why it's going on. ፎቶ ወይኔ መሞቴ ነው ዛሬ። እንዴት ነው መቋቋመው? ኧረ አክስቴ በእናትሽ አስቀድሚኝ፣ ለዛሬ ብቻ አስቀድሚኝ። ኧረ ጉሎ ነው በእናትሽ። አንተ ቀልድ እናትህ፣ እኔ ስንት ስራ አለብኝ። ወይኔ አንተ ምን አባ እየሰራ ነው? እገድልሃለሁ። ኧረ አምላኬ ይቅር በለኝ። ዛሬ ቀን አይደለም መሰለኝ። ምን ባጠፋው ነው እንደዚህ የምታሰቃየኝ? ኧረ አምላኬ ይርዳኝ። ኧረ ተው። ኡፋይ ተመስገን ጌታ ተመስገን። ኡፎይ ተሬ ደረሰ። ስማ አንተ አቢሎ፣ ይሄ ሁሉ ሰው እዚህ የቆመው የሽንት ቤቱ ሽታ ናፍቆት መሰለ እንዴ? ሂድና በስርዓት ተሰለፍ። ኧረ አጎቴ አስቀድሙኝ፣ ሊያመልጠኝ ነው። አይ አቢሎ፣ እኛ እዚህ ወፍ ምን ጠብቅ መሰለ? አይ እናት ሀገር ኢትዮጵያ፣ በቃ ለሁሉም ነገር በወረፋ ነው። በቃ የሥራ ፈተ መንገድ መጠቋቋም የሆነ እዛ አረንጓዴ ልብስ ያደረገው ልጅ ጋር ነኝ ይባባላሉ። አንተ ሰው እንዴት ነው የምታየው? አረፋ አትሄድም ማለት? እንዴት ነው ሰው የምታየው? ዝም ብለህ አትሄድም? እንደ ዘንባባ ዛፍ እዚህ ተጎልተህ እየዋልክ ማንም አይደል እንደሚያየህ? አንተ እኩያ መሰልኩ እንዴ? እንዴ ምን አረኩ? ስድብ ከምታጠና ትምህርትህን አትማርም? አልማርም። አንተ እንደ እኩያ አትመልስልኝ። ደግሞ ለምንድን ነው የማትማረው? ተምሬ ስጨርስ አንተን በመጎለት እንዳግዝህ ነው። ቢያንስ እንደኔ ተምረህ ጨርሰህ ተመርቀህ ተጎለት። እንዳንተ ተጎልቶ ለመዋልም ልምድ ያስፈልጋል። ኧረ ንቀት! እየተረገምክ ምንድን ነው የሚያማታ? ይህ ምላስህ ማለት ነው ገና ያስገድላል። እውነቱን ስለተናገርኩ ነው ምላሳ የምትሉኝ? ምን ባረገ ነው የሚሻለኝ? መሽቆቂያውን ከልጅ አንተማ የሆነ የዋጥቀው ሽማግሌ አለ እንዴ? ምንድን ነው? አሁን ቀጥ ብለህ ጥፋ፣ እዚህ ጋር እንዳላይ። ስልኬን መልስልኝ። ሂድ አልኳ እንዴ። ከዚህ በኋላ አመት አዶሽ አሳይሃለሁ። እሺ ነግሬሃለሁ፣ እንዳትሳደብ። አንተ የዘንባባ ዛፍ የምትመስል ሰውዬ እዚህ ተጎልተህ እየዋልክ የትም አትሄዳትም። እሺ ስልኬን ታመጣታለህ። ደግሞ ሳልነግርህ አንተ እንደ ግንብ መንገድ መጠቆሚያ ሆናልሽ። ሰዎች መንገድ ሲጠፋባቸው ያ አረንጓዴ ልብስ የለበሰው ልጅ ጋር ነይ ይባባላሉ። ከመጣው እገድልሃለሁ። እንዴት ነው የምመጣው? ከመጀመሩ ነው የተተከለ የዘንባባ ዛፍ የሚንቀሳቀሰው? ወንድሜ ጸጉርህን መቆረጥ ፈልገህ ነው? ዋናው ጸጉር ቆራጭ አጎቴ ነው። እሱ ደግሞ አሁን የለም። እኔ ስቆርጥ አሪፍ ነኝ። በደንብ ነው ማስተካከልልህ። እንደፈለክ አድርጌ ነው የምቆርጥ። ከፈለክ ፍሬንች፣ ከፈለክ ፓንክ። ልቁረጥህ? ምን ትላለህ? እንዴ ቆይ፣ ይሄ ባለፈው ስልኬን የቀማኝ ሰው አይደል እንዴ? አላስታወሰኝም መሰለኝ። ዛሬማ እበቀለዋለሁ።
አሃ በለው አሪፍ ቁርጥ ነው የቆረጥኩ። እንደዚህ አይነት የሚያምር ቁርጥ ቆርጬ አላውቅም። እቺን ክሬም ደግሞ ቀባ ሳረግልሽ ጸጉርሽ ፍሪዝ ይሆናል። እስቲ ትመለከቻለሽ። ሄሎ አጎቴ፣ ጸጉር ቤቱ ውስጥ ሌባ ገብቷል። አደገኛ ሌባ ነው። አዎ፣ አረ ፖሊስ ይዘና፣ ቶሎ በል ቀጥቀጥ አርጉት መታችሁ። እኔ ፈርቼ ውጪ ነኝ። ሰብስክራይብ አርጉ እንጂ 90% ህዝብ አይቶ ላሽ ነው የሚለው። ተዝናናችሁ፣ ተደሰታችሁ አይደል? ምን ችግር አለው ሰብስክራይብ ብታደርጉ? አይጎዳችሁ፣ አይቆጥርባችሁ። አረ ተው እንተሳሰብ። ወንድማችሁ አይደለው እንዴ? ደገፍ አርጉኝ ልቆስቁሰው። የበኪራይ ዋጋው ነገ ወጣ ሰማይ። 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 አከራይ ታድሎ ተከራይ በየወሩ አለም ገንዘብ አምጣ ወይ ለቀልኝታ። የበኪራይ እንዴ! ቆይ ምንድን ነው የሚሸተኝ? እዚህ ቤት ከኔ እየተደበቁ አሪፍ ምግብ መስራት ጀመሯ። ዛሬ አመት ባለው እንዴ! እንዴት ዶሮ ሰሩ? ሄሎ ጓደኛዬ፣ መልሼ ልደውልልሽ ወጡ እንዳያርብኝ። አቢሎ ኩሽና ውስጥ ምን ትሰራለህ? ማንን ነው? እኔን ነው? እና እዚህ ኩሽና ውስጥ ካንተ ውጭ ሌላ ሰው አለ? አይ ሳሎን ቁጭ ብዬ የሆነ ያረረ ነገር ሸቶኝ ምን ጥደው ነው ብዬ ቼክ ላደርግ ስመጣ እውነቱም ወጡ ሊያረ ነው። ከዛ አማስዬው ልወጣ ስል መጣሽ። እርግጠኛ ነህ አንተ ልጅ? እኔን ነው? አቢሎ ደህና ነህ? አዎ ደህና ነኝ፣ ምንም አልሆንኩም። የሆነ ጥፋት ባታጠፋማ እንዲህ አትደናበርም። ኧረ አላጠፋሁም። እና ለምንድን ነው እጅህን ወደ ኋላ ያደረግከው? አይ ዛሬ የለበስኩት ልብስ ወገቡ ሰፊ ስለሆነ ልብሱን ከለቀኩት ደግሞ ይወልቅብኛል፣ ለዛ ነው። እሺ አሁን ሂድና ቶሎ ብለህ እቃውን ሙልጭ አድርገህ ጠብልኝ። እሺ። ወይኔ ተቃጠልኩ። ወይኔ እርግጠኛ ነህ? ደህና ነህ? አዎ። አይ አንተ ልጅ ምንድን ነው እንደዚህ የሚያስጮህ? ምንም። እና ለምንድን ነው የምትጮኸው? እኔ እንጃ፣ የሆነ ነገር ግን እያሳከከኝ ነው። እና ገብታ አትታጠብም? ዛሬ እሁድ አይደለ? አሁን ነው የታጠብኩት። ታዲያ ምንድን ነው? ምን እንደሆነ እኔ እንጃ፣ ጉንዳን ነው መሰለኝ። አንተ ልጅ ጤነኛ ነህ ግን? ኧረ አዎ ምንም ጤነኛ ነኝ። እና እቃውን ለምን አታጥብም? አቢሎ ምንድን ነው ችግሩ? ይኸውልሽ አክስቴ፣ ችግሩ ምን መሰለሽ? ቅድም ሳር ላይ ስንጫወት ነበር። እኔ ደግሞ ሳሩ ላይ ለጥ ብዬልሽ ነበር። ያዛኔ ጉንዳን ገብቶ ነው መሰለኝ አሁን የሌለ እየቆነጠጠኝ ነው። አይዞ በቃ ምንም ማድረግ አይቻልም፣ ቻል ማድረግ ነው። አቢሎ ታዲያ ምን ሆነ ነው እንዲህ የምትሆነው? ነገርኩሽ እኮ አክስቴ። ምንድን ነው አስር የምትጠይቅኝ? ጉንዳን ገብቶብኝ ነው፣ እሱን ለማውጣት ነው እንደዚህ መረቅጠው። አረ ወይኔ! ይሄ ልጅ ጤነኛ አይደለም እንዴ? እሺ በቃ አቢሎ እንዲወጣልህ በደንብ እርገጥበት። እሺ። ወይኔ! እሺ፣ ይኸው እያረገጥኩት እኮ። እሺ።
ይኸውልሽ አክስቴ ጉንዳኑ በጣም ትልቅ ነው መሰለኝ። እግሬን እኮ የሌለ እየበላኝ ነው። ታፌን አላስተርፈውም ገነጣጠለው እኮ። ኧረ ወይኔ በጣም ነው የሚያሳክከው። ወይኔ አይ እንግዲህ አትጨፍርብኝ። አንቺ አልገባሽም አክስቴ። ወይኔ አይ እንዴት እንደሚያቃጥል ወይኔ ጉዴ በላኝ እኮ ወይኔ። አቢሎ ይሄ ምንድን ነው? እኔ እንጃ አክስቴ ምን እንደሆነ አላውቅም። ከየት ነው የምጠው? ምንድን ነው? አንተ እውነትም የበላ ጉንዳን ትልቅ ነው። ሰብስክራይብ አድርጉ እንጂ 90% ህዝብ አይቶ ላሽ ነው የሚለው። ተዝናናችሁ ተደሰታችሁ አይደል? ምን ችግር አለው ሰብስክራይብ ብታደርጉ? አይጎዳችሁ አይቆጥርባችሁ። አረ ተው እንተሳሰብ። ወንድማችሁ አይደለው እንዴ? ደገፍ አድርጉኝ ልቆስቁሰው። እንተሳሰብ። ዝቅ በሉ እስቲ ትራፊክ መጣብኝ። አቢሎ ምን እያረክ ነው? ስማኝማ አጎቴ እባክህ መኪና መንዳት መልመድ እፈልጋለሁ። እቺ መኪና እንደሆነች ከቆመች ብዙ አመታት አስቆጠረች። አያቴም ትቷታል። ዝም ብላት ከምትቆም አገልግሎት ብዬ እኮ ነው። እስቲ እኔ ነዳ ላርጋት እና እንደሱ አትለኝም እንዴ? ይሄ እኮ አሪፍ ሀሳብ። አቢሎ ፒ ምን ማለት ይመስላል? እስኪ ገምት። ፓይናፕል ይመስለኛል። አይ አቢሎ አንተ ከርሳም ይሆን ገድጭ። በቃ ከምግብ ውጭ ጭንቅላት አያስብማ። አሁን መኪናና ምግብ ምን አገናኛቸው? አይ አቢሎ ለማንኛውም ፒ ማለት ፓርኪንግ ማለት ነው። መኪናውን ማቆም ስንፈልግ በፒ ነው የምናቆመው። አሃ ገብቶሃል አይደለ? አዎ። አሁንም ልጠይቅህ እሺ፣ አር ምን ማለት ይመስላል? ሩዝ ነዋ። አንተ ልጅ በቃ ከምግብ ውጪ ምንም አታስብም ማለት ነው። አር ማለት ሪቨርስ ነው። መኪናው ወደ ኋላ እንዲሄድ የሚያደርግልን ነው። እየገባኝ ነው። አንተ ብቻ ስለ ምግብ አታስብ እንጂ ይገባል። ይህን ትምህርት የማይገባ ስለ ምግብ ብቻ እያሰብክ ነው። እሺ አጎቴ። እሺ ኤንስ ምን ማለት ይመስላል? ኑድል ነዋ፣ ኢንዶሚን። አንተ ልጅ ቆይ ግን ምን ባረገ ነው የሚሻለኝ? ከምግብ ወጣ። እሺ አጎቴ እወጣለሁ። አዎ ብትወጣ ነው የሚሻለ። ከዚህ በኋላ የምግብ ስም እንዳጠራብኝ። እሺ አሁን ካስረዳው ውስጥ ጥያቄ ጠይቃለሁ። አሁን ወደ ዋናው አስፋልት መሄድ ከፈለገን እንዴት ነው የምንሄደው? እየነዳን ነዋ። እንዴት እንሄዳለን? ይዝጋ። እየነዳን ትለኛለህ እንዴ? የሚነዳኝ እንዳ። ይቅርታ አጎቴ፣ አሁን በደንብ አዳምጣለሁ። በደንብ አዳምጥ። ዲስ ምን ማለት ይመስላል? ወይ ድንች ወይ ዱባ መሰለኝ። አንተ ልጅ ስለ ምግብ አታንሳበኝ። ቆይ ስንቴ ነው የምነግርህ? አይገባም እንዴ? ምግብና መኪና ምን አገናኛቸው? ለማንኛውም ዲ ማለት ድራይቪንግ ሲሆን መኪናው ወደፊት እንዲሄድ ስንፈልግ ዲል አድርገን ነው የምንነዳው። አሁን ስለ አውቶ ማርሽ በደንብ አድርጌ አስተምሬሃለሁ። እሺ አቢሎ እስካሁን በጣም ብዙ ነገር አስተምሬሃለሁ እና ማጠቃለያ ጥያቄ ጠይቃለሁ። ይሄንን መመለስ ከቻልከ መኪና ለመንዳት ብቁ ነህ ማለት ነው። እሺ ዲ ምን ማለት ይመስላል? ጥቅሙስ ምንድን ነው? አረ ችሎታ አጎቴ፣ የመንጃ ፍቃድ ትምህርት ቤት ግን መክፈት ነበረብህ። እሺ አሁን ጥያቄውን ልመልስልህ። ዲ ማለት ዳርክ መሰለኝ፣ ለጨለማ ለመንዳት ይጠቅማል። አንተ ምን አይነት ልጅ ነህ አቢሎ? የመንጃ ፍቃዱ ትምህርት ቤት አናተ ላይ ቢሰራ የሚገባ አይመስለኝም። አረ አጎቴ ያልገባኝ መስሎ ነው። ገብቶኛል እኮ ስታስተምረኝ። ከዚህ በፊት ያስኩት እየጠፋብኝ እኮ ነው። ትምህርት ከሙከራ ጋር ሲሆን ነው አሪፍ። ኦሆ መሀይም በጣም ደፋር ነው። ምንም ሳያውቅ ልሞክር ይለኛል እንዴ? ምን አልከኝ አጎቴ? አይ ወዲህ ነው። በቃ እኔ ልውረድልህና አንተ ሞክራት። ለሞክራት ብለህ ነው አጎቴ? አዎ ሞክራት፣ ችግር የለውም። ግን መኪናዋ የምትነሳልህ አይመስለኝም። በል እንግዲህ ፈጣሪ እርዳ። ማያቅ ሰው ነው የሚሳካለት። አመሰግናለሁ አጎቴ። እንዴ ገግሞ አስነሳው።
ቆይ እዚህ ድረስ ተመችቷችሁ እያያችሁ እስካሁን ሰብስክራይብ አላደረጋችሁም? ሰብስክራይብ የምትሏን ቀዩን፣ አዎ በየጊዜው የምንለቀው ቪዲዮ እንዲደርሳችሁ የደወሏን ምልክት በራ አድርጓት። አዎ ይመቻችሁ። ሄሎ ቾምቤ፣ ዛሬ እኮ አርሰናል ከሲቲ አለ፣ አብረን እንሂድ እንጂ። አዎ መጣሁኝ። የት ነህ? እዛው የተለመደው ቦታ ነው። በቃ ራይድ ይዤ መጣሁኝ፣ ጠብቀኝ 5 ደቂቃ። ራይድ አፑን ልክፈት። ኦርደር ነው። ሄሎ ራይድ ነኝ፣ ደርሻለሁ። እንዴ ከመቼው ደረስክ? በቃ እሺ መጣሁ። ስራ እንዴት ነው? ራይድ በጣም አሪፍ ነው። በፈለግኩበት ሰዓት እሰራለሁ። የራሴ ቦስ ነኝ፣ ማንም ያዘኝ የለም። ጥሩ። አሁን እሺ ወረቀኝ ታጠብ። እሺ ደርሰሃል። አመሰግናለሁ። ቾምቤ ጉዳችሁ ፈልቷል። ዛሬ ልትገረፉ ነው። ኧረ በእናትህ ሳካ ብቻውን ይበቃቸዋል። ሳካ ነው ያልከው? ዲብሮይም በአንድ እግሩ ቢጫወት ራሱ ይበልጠዋል። እናያለን። እሺ ማን እንደሚበልጥ አሁን እንግባና ኳስ እንይ። አንተ ሞልቷል እኮ ቀድመን ቦታ ትይዝም ነበር። አሁን ምን እናርግ? እሺ በቃ ቶሎ ወጥተን ሌላ ቦታ እንፈልግ። ቆይ ራይድ ልጥራ። ይኸው እዚህ ጋር የቆመ መኪና አለ፣ ዝም ብለን እንግባ። አባት ትሄዳለህ? አሁን ግቡ። አባት አፍጥነው እስኪ ኳስ እንዳያመልጠን። እሺ እዚህ በአቋራጭ መንገድ አውቃለሁ፣ በዛ ልውሰዳችሁ። አዎ አርሰናል ሲቀጠቀጥ እንዳያመልጠን አፍጥነው። ሲቲ ሲገረፍ ማለት ነው። ባለፈው 1-0 የተሸነፋችሁ ተረሳኸው እንዴ? ሲቲ እኮ ቻምፒየንስ ሊግ የበላ ቲም ነው። አንተ ስንት ቻምፒየንስ ሊግ አለ? አርሰናል እኮ 13 ፕሪሚየር ሊግ አለው። ታወራለህ እንዴ? ዝም ብሎ እናንተ ደግሞ ደህና ቲም እንዳለው አርሰናልና ሲቲ ይላል እንዴ? ኧረ ተረጋጋ እንጂ ጀለስ፣ ተጋጨን ነው እንዴ? መንገዱን እያየህ እንጂ። ዝም በል ደግሞ ኳስ እንደሚያቅሰው አርሰናልና ሲቲ ስላለህ እንዴ? ዩናይትድን አትደግፉም? ዩናይትድ ምን ነው ቆምክ? ሁለታችሁም አፋችሁን ዝጉ፣ ስልካችሁን አምጡ። እንዴ ሽጉጥ? እሺ ውሰደው፣ በቃ እኛን አትንካን። ወረደው አሁን በራይድ እንሂድ ስልህ እምቢ ብለህ ይኸው አይፎኔን አሰረከኝ። እኔ ሌባ መሆኑን መቼ አወቅኩኝ? ዝም በል በቃ። አሁን ምን እናደርጋለን? እሺ የት እንዳለን ራሱ አናውቅም። ሰላም ናችሁ እንዴ? አንተ ቀደም ራይድ ያመጣኸኝ ሰውዬ አይደለህ እንዴ? ዋሌትህን እኔ ጋር ረስተህ ስደውልልህ አታነሳም። ልሰጥህ ስመለስ አሁን የሄደው መኪና ስትገቡ አየኋችሁ እና ተከተልኳችሁ። ኑ ግቡ ልውሰዳችሁ። እሺ ደስ ይለናል በጣም። ኧረ ራይድ አንደኛ እንዴ በጣም። ኳስ ግን ማን አሸነፈው ይሆን? መቼ ነው ሽማግሌ የምልከው? ኧረ የምን ሽማግሌ ነው? እኔና ጓደኛዬ ነው የምመጣው። ቤታችሁ የቱ ጋር ነበረ? ከአዲስ ጎን ነው። አንተ ደግሞ ሁሌ ነው እንደመረሰው። በቃ ነገ እንመጣለን። አባትሽን ጠብቀን በይው። እሺ በቃ እዚህ ጋር ደርሰናል። አቁመን። ከካዲስ ጎን ስትል ቀጥሎ ያለው ነው ወይስ በፊት ያለው ነው? ቀጥሎ ያለው ነው የሚሆነው። እስኪ ደውልላት። እባክህ ስልኬ ዘግቷል። ዝም ብለን እንሂድ እባክህ። በዛ አንኳኩተን እንጠይቃለን። ሚጡ ደህና ነሽ? አባትሽ አለ? አዎ አለ። ሰዎቹ መጥተዋል በይው። ይገባዋል ማን እንደሆነ። እሺ ማን ነው የመጣው ልጄ? የሆነ ሰዎች ነው የመጡት። ሻንጣና አበባ ይዘዋል። ቤት የሚገዙ ሰዎች ይሆናሉ። 2 ሚሊዮን ከከፈሉ እሸጣሉ። አስገቢያቸው። እሺ አባዬ እንዳላችሁ ኑ ግቡ። ይሄ ቾምቤ ቆይ ስልኩንም ዘግቷል ቀረ ማለት ነው። ለምን እንደመጣን ያውቃሉ መቼም አይደለ? አዎ አውቃለሁ። አይተሃታል ወይስ ድጋሜ በደንብ ማየት ትፈልጋለህ? ኧረ በደንብ ነው ማውቃት። እንደውም ወደ እኔ ስለመጣችሁ ችግሯን እነግራችኋለሁ። ኧረ ፋዘር ምንም እኮ ችግር የለባትም። ዝም በል አንተ። እሳቸው ካንተ በላይ ያውቋታል። ትንሽ ጽዳት ያስፈልጋታል። ምን? ቆይ ተረጋጋ። ሻወር መውሰድ ትፈልጋለች ማለቱ ነው መሰለኝ። ሻወሩማ ተበላሽቷል። ችግር የለውም ፋዘር፣ እኛ ጋር አለ። አንተ ለራስህ ነው መፈልጋት ወይስ ለማከራየት ነው? ምን ማከራየት? አንተ አልገባም። ይሄ የሀብታም ሰፈር ነው። ታከራያት፣ ታገኘው ብር አስበው። አረ ይሄ ምን አይነት ሽማግሌ ነው? ምንድነው የምትነጫነጩት? እቺን ካልፈለጋችሁት ትንሿን መውሰድ ትችላላችሁ። ጭራሽ ትንሿን? አዎ እሷም የራሷን ደንበኞች አሏት። እንዴት ሴት ልጆች ላይ እንደዚህ ታደርጋለህ? የምን ሴት ልጅ ነው የምታወራው አንተ ባለጌ? ልጆችህ ሜሮንና ሀና ናቸዋ። የምን ሜሮን ነው የምታወሩት? እኔ እኮ ስለ ቤቱ እኮ ነው የማወራው። አንተ የሜሮን አባት አይደለም እንዴ? ሜሮን አትበሉብኝ። ውጡልኝ ከዚህ። አዴ አቢሉ አጅሬው እንደዚህ ተቻኩለ በጧቱ ወዴት ነው የምትሄደው? አርፋ አትተኛም? አንተ ዘንድሮም እዚህ ቁጭ ብላል። እዚሁ ቁጭ ብለህ ሳር እንዳይበቅልብህ። እኛ ስራ ተቀጥረናል። ገና በዚህ እድሜያችን ተፍ እያልን ነው። ቤተሰባችንን ልናኮራ ነው። አንተ እዚህ ቁጭ ብለህ መንገድ መጠቆሚያ ይሆናል። ያ መላጣው ልጅ የሚቀመጥበት ቦታ ጋር እንገናኝ ይባባላሉ። እባክህ እዚህ ሀገር አያልፍልህም። ዝም ብለህ ነው የምንለፈው። አቢሉ ወረኛ ያልፍበታል፣ እኛ ያልፍልናል። አቢሩ ዛሬ ደግሞ ሰላም አትለኝም? አንቺ ምን አለብሽ? ቀልጂ። እኔ ለወሬ ጊዜ የሚባል ነገር የለኝም።
አሪፍ አሪፍ ምግብ። ዛሬ የሆነ ሰው ልደቱን ሊያከብር ነው እንዴ? እንዴ ማን ነው? አቢሎ ሄለው ጠረጴዛው ላይ ምግብ አለለ። አውቄዋለሁ የኔ እንደሆነ። ሄሎ አዋጅ ነው። ሄሎ አቢሎ አረረ አረ ሄሎ ሄሎ አቢሎ ሄሎ አቢሎ ሄሎ ምን እንዳልኩ ሰምተሃል? አዎ ሰምቻለሁ። ጠረጴዛው ላይ ምግብ አለልህ አይደል ያልከኝ? ኦሬዲ እየወዳደንኩት ነው። ኦሬዲ ምን እየበላሁት ነው። ምን እንዳልኩ ሰምተሃል? ምንድነው ያልከኝ? አለቃችን ቁርስ ስላልበላ ምግብ ግዛ ብሎ ልኮኝ ነው። ስመጣ ስብሰባ ላይ ስለነበረ ጠረጴዛ ላይ አስቀምጬው ነው። ሲመጣ ስጠው ልልህ ነው የደወልኩልህ። ሰብስክራይብ አድርጉ እንጂ 90% ህዝብ አይቶ ላሽ ነው የሚለው። ተዝናናችሁ ተደሰታችሁ አይደል? ምን ችግር አለው ሰብስክራይብ ብታደርጉ? አይጎዳችሁ፣ አይቆጥርባችሁ። አረ ተው እንተሳሰብ። ወንድማችሁ አይደለው እንዴ? ደገፍ አድርጉኝ ልቆስቁሰው፣ እንተሳሰብ። አንድ ጥያቄ አለኝ ቲቸር፣ አንድ ጥያቄ አለኝ። ምንድነው ጥያቄ? ጠቅላላ እውቀት ነው ልጠይቆት። እሺ ቀጥል። ዝሆንን ፍሪጅ ውስጥ ለማስገባት ብንፈልግ እንዴት አድርገን እናስገባዋለን? እኔ እንጃ። እንዴት አድርገን ነው የምናስገባው? ቀላል ነው፣ ፍሪጁን በመክፈት። ሌላም ጥያቄ አለኝ። እሺ ቀጥል። አህያንስ ፍሪጅ ውስጥ ማስገባት ብንፈልግ እንዴት አድርገን ነው የምናስገባው? ይሄማ ቀላል ነው፣ ፍሪጁን በመክፈት ነው። አይ አይደለም፣ መጀመሪያ ዝሆኑን ማውጣት። እሺ እባክህ። አሁንም ሌላ ጥያቄ አለኝ። እሺ ቀጥል። ሁሉም እንስሳ የነብር ልደት ሆኖ ሄደዋል እንበል። አንድ እንስሳ ብቻ ቀረ። ማን ነው እሱ? አንበሳ። ምክንያቱም ሁሉንም እንስሳት ስለሚበላቸው። አይደለም፣ አህያ ነች። ምክንያቱም ከቀደም ፍሪጅ ውስጥ ስለነበረች። አንተ ድንጋይ፣ ቀልድ ጀመርክ? አረ እየቀለድኩ አይደለም። አሁንም የመጨረሻ ጥያቄ አለኝ። ባህር ተሻግረህ ለማለፍ ፈራህ፣ ምክንያቱም አዞ አለ ብለህ ስለምታስብ። እንዴት ብለህ መሻገር ትችላለህ? በጀልባ ነዋ። አይደለም፣ እየዋኘህ ነው የምታልፈው። ምክንያቱም አዞ ቅድም ያልኩህን የነብርን ልደት ለማክበር ስለሄደ እየዋኘህ ማለፍ ትችላለህ። አንተ ጅል፣ ናውጣ